ሰላም እና ጤና ለእናንተ ለቻናላችን ተከታታዮች ይሁን። ዛሬ ለእናንተ ማቀርብላችሁ የዓለም ባለ ሶስት ማዕዘኑ የፕሮፓጋንዳና የኮሙኒኬሽን ስልት በሚል ሐሳብ ነው። እንግዲህ አጠር አድርገን የዓለማችን በከፍተኛ ሁኔታ የምስልም ሆነ የፔፐር ወይም ደግሞ የወረቀት የኮሙኒኬሽን ግንኙነቶች እያደጉ መጥተዋል። ማንኛውም እቅዱን ማስፈጸም የሚፈልግ ማህበረሰብ፣ ኦርጋናይዜሽን፣ የሃይማኖት ተቋም፣ የፖለቲካ ድርጅት፣ መንግስት እንኳን ቢሆን እነዚህን አሁናዊ የኮሙኒኬሽን ሁኔታዎችን እየተጠቀሙ የሚገኙበት ዘመን ላይ እንገኛለን። ስለዚህ ዛሬ ለእናንተ ያቀረብኩት እነዚህ የግንኙነት ዘዴዎች ወይም ደግሞ የኮሙኒኬሽን ዘዴዎች የትኛው ከየትኛው አኳያ ነው ብላችሁ ልትመዝኑ የሚያስችሉ ሐሳቦችን ነው ማጋራችሁ። የመጀመሪያው እንግዲህ ፕሮፓጋንዳ ማለት የመሰረቱ እውነት ሆኖ ለአንድ ወገን ያደላ የአንድ ወገንን ችግር የሚደብቅ የኮሙኒኬሽን ዘዴ ነው ብለን እንይዘዋለን። በዚህም የተለያዩ ምሳሌ ማንሳት ይቻላል። ሁለተኛው የዲስኢንፎርሜሽን ይባላል። ዲስኢንፎርሜሽን ማለት ሆን ብሎ አቅዶ የመዋሸት ዘዴ ተብሎ ይገለጻል። አንድን መረጃ በማስተላለፍ ከዓላማ ውጪ በሆነ መንገድ አቅዶ የሰዎችን ወይም ደግሞ ተቋማትን ለማታለል ማህበረሰብን ለማታለል የሚነገሩ የኮሙኒኬሽን ወይም ደግሞ የተግባቦት ዘዴ አድርገን እንወስደዋለን። ሌላኛውና ሶስተኛው ሚስኢንፎርሜሽን የሚባለው የመረጃ አይነት ነው። የተሳሳተ መረጃን ሆን ብሎ ማስተላለፍ ማለት ነው። ለምሳሌ ምንም አይነት ዓላማ የሌለው ነገር ግን አየሩን እንዲሞላው የተፈለጉ ሐሳቦችን የማስተላለፍ ዘዴ ተብሎ ሊወሰድ ይችላል። ለምሳሌ አሁን ባለው የማህበራዊ ሚዲያ አጠቃቀም እከሌ እንዲያደርገው ሆን ብሎ የአምባጓሮ ማስነሳት፣ ሆን ብሎ የተለያዩ ሐሳቦችን በሚኒስትሪ ሚዲያው በመርጨት በነዛ ላይ የህብረተሰቡን አእምሮ የመያዝ የኮሙኒኬሽን ዘዴ ነው። ምንም አይነት ዓላማ የለው፣ ነገር ግን በሂደቱ እነዛ ሰዎች የሚጠቀሙበት ይሆናል ማለት ነው። በአጠቃላይ ተወስዶ ሲታይ አሁን ባለው የማህበራዊ ሚዲያ አጠቃቀማችን ስንመለከት በጣም የተጠናና በሶስት አቅጣጫ የሚለቀቁ መረጃዎችን በስፋት እያየን እንገኛለን። ይሄ ደግሞ አብዛኛው ማህበረሰብ ከእውነቱ ጋር እንዳይገናኝ እያደረገው እንደሆነ በማወቅ ነው። እናንተ ይሄንን ለይታችሁ የትኛው ፕሮፓጋንዳ ነው የትኛው ሚስኢንፎርሜሽን እና ዲስኢንፎርሜሽን ነው የሚለውን ለይታችሁ እንድታውቁ ለዛሬው እችን አጭር ቪዲዮ ሰርቼላችኋለሁ። በሚቀጥለው ጊዜ ሰፋ ባለ መንገድ እያንዳንዱን በምሳሌ በመዘርዘር አቀርባለሁ። አመሰግናለሁ።